ሱራፌል ነኝ። ዛሬ ደግሞ በአዲስ ርዕስ መጥቻለሁ። ፔዲያትሪክ ነርሲንግ በሚል ርዕስ እንደተለመደው ሰብስክራይብ፣ ሼር እና ያላችሁንም ማንኛውም ኮሜንት ብታደርሱኝ በቻልኩት መጠን እንመልሳለሁ። አሁን እንግዲህ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ዛሬ የምናየው ቅድም እንደነገርኳችሁ ፔዲያትሪክ ነርሲንግ በሚል ርዕስ ነው። at the end of this lesson the student will be able to define pediatrics and child health nursing, describe historical development of pediatrics, identify the role of pediatric nurse, identify principle of pre and post operative care of infants and children። ይሄ ሁሉ ርዕሶች እኛ ይህን ከተማረን በኋላ ወይም ይህን ቶፒክ ከተማረን በኋላ ታውቃላችሁ ወይም ትረዳላችሁ ተብሎ የሚታሰበው ነው። ዩኒት 1 ስለ ፔዲያትሪክ ያወራል። ፔዲያትሪክ ምንድነው ስለሚለው ርዕስ እናያለን። ፔዲያትሪክስ ኤንድ ቻይልድ ሄልዝ ዋት ኢዝ ዘ ዴፊኒሽን ኦፍ ፔዲያትሪክስ ኤንድ ቻይልድ ሄልዝ የሚለው እናያለን። ኢን ዘ ኢንትሮዳክሽን ፔዲያትሪክስ ኢዝ ዘ ብራንች ኦፍ ሜዲሲን ዊች ዲልስ ዊዝ ዘ ሄልዝ ኤንድ ሜዲካል ኬር ኦፍ ኢንፋንትስ ቺልድረን ኤንድ አዶለሰንት ፍሮም በርዝ አፕ ቱ ኤጅ ኦፍ 18። ይህም ማለት ህጻናት ከኒዮኔት ከኒውቦርን ጀምሮ እስከ 18 ዓመት እስከሚሞላቸው ድረስ የሚያጠናልን ወይም ስፔሻሊ ሞር ፎከስ አድርጎ የሚሰራው ፔዲያትሪክ ከኒዮኔት ጀምሮ እስከ 18 ዓመት እድሜ እስካላቸው ልጆች ነው። ኢት ዲልስ ዊዝ ዘ አሰስመንት ዲያግኖሲስ ኤንድ ትሪትመንት ኦፍ ኢንፋንትስ ቺልድረን ኤንድ አዶለሰንት። ቅድም እንዳልነው ሞር ስፔሲፊክ አድርጎ እስከ 18 ዓመት እስከሚሆናቸው ድረስ ያሉትን ህጻናት ላይ ፎከስ አድርጎ ትሪትመንት ኤንድ ዲያግኖሲስ የሚያደርግ ህክምና ዘርፍ ፔዲያትሪክስ ይባላል። ዘ ወርድ ፔዲያትሪክስ ካም ፍሮም ግሪክ ወርድ ስሪክ ግሪክ ወርድ ፔዲያ አትሪክ እና ኢክስ ከሚለው የሶስት የግሪክ ቃል የመጣ ነው። ፔዲያ ማለት ቻይልድ ማለት ሲሆን አትሪክ ማለት ደግሞ ትሪትመንት ነው። ኢክስ የሚባለው ደግሞ የብራንች ኦፍ ሳይንስ ነው። በአጠቃላይ ፔዲያትሪክስ ማለት ስለ ህጻናት የሚያጠና አንድ የሳይንስ ዘርፍ ወይም የህክምና ዘርፍ ነው ማለት ነው። ዘ ወርድ ፔዲያትሪክስ ሚንስ ሂለር ኦፍ ቺልድረን ኦር ቻይልድ ኪዩር። ፔዲያትሪክስ ማለት የስሙ ትርጉም እንዲሁ ስንረዳው ህጻናቶችን ማከም ወይም ህጻናቶችን በተለያዩ ፋንክሽናሊቲዎች መርዳት ማለት ነው። ኢን ኤኒሽንት ፔሪድ ቺልድረን ዊል ቪውድ አስ ስሞል አደልት ዊዝ ኖ ስፔሻል ሄልዝ ኒድስ። ይህም ማለት እንደ ትንንሽ ወጣቶች ነው የሚታዩት። ከሌላ ወይም ከወጣቶች የተለያየ ትሪትመንት አያስፈልጋቸውም ተብሎ ነበር የሚታሰበው በድሮ ጊዜ። ኬር ኦፍ ሲክ ቺልድረንስ ዋዝ ሜንሊ ደን ባይ ማዘርስ ሚድዋይፍ ኤንድ ፋሚሊ ሜምበርስ። አሁን ፔዲያትሪክስ የሚባለው የትምህርት ዘርፍ ራሱን ችሎ የህጻናት ሞር ስፔሲፊክ አድርገው ስራውን ከመጀመሩ በፊት ለህጻናት ኬር የሚያደርጉላቸው እናቶች፣ ሚድዋይፎች እና አንድ የቤት ውስጥ ባለ በፋሚሊ ሜምበር ብቻ ነው። አስበቃ እንደ ሌሎቹ እንደ ማንኛውም ወጣቶች ወይም እንደ ሌላ የማህበረሰብ ክፍሎች ነው የሚታዩት። የተለያየ ትሪትመንት አይደረግላቸውም ነበር። ሜዲካል ኬር ዋዝ ቤዝድ ኦን ትራዲሽን ሰፕረሲሽን ኤንድ ሀርባል ሪሜዲስ። ይሄም ማለት ህጻናቶች በድሮ ጊዜ የሚደረግላቸው ህክምናዎች በባህላዊ ወይም በተሳሳተ እምነት ወይም ሞር ደግሞ በእጽዋቶች በታገዘ ህክምና ነው የሚደረግላቸው ማለት ነው። ሀይ ኢንፋንትስ ኤንድ ቺልድረን ሞርታሊቲ ሬት ዌር ኮመን ኢን ዘ ኤንሸንት ታይም። ፔዲያትሪክ ራሱን ችሎ የህጻናት ህክምና ከማድረጉ በፊት በተለያዩ በእውቀት ጉለቶች ሊሆን ይችላል፣ በተለያዩ ምክንያቶች የህጻናት ሞት ትልቅ ነበር ወይም ብዙ የህጻናት ሞት ይከሰት ነበር። ፔዲያትሪክስ ኢዝ ኤ ሪላቲቭሊ ኒው ሜዲካል ስፔሻሊቲ ዴቨሎፒንግ ኦንሊ ኢን ዘ ሚድ 19th ሴንቸሪ። ይህም ማለት በ19ኛው ክፍለ ዘመን በግማሹ በ19ኛው ክፍለ ዘመን የመጣ አዲስ የትምህርት ዘርፍ ነው ማለት ነው። አብርሃም ጃኮብ ወዝ ዘ ፋዘር ኦፍ ፔዲያትሪክስ። ዘ ፋዘር ኦፍ ፔዲያትሪክስ የሚባለው ደግሞ አብርሃም ጃኮብ የተባለ ሰውዬ ነው ማለት ነው። ፔዲያትሪክ ነርሲንግ ኦር ቻይልድ ሄልዝ ነርሲንግ ኢዝ ስፔሻሊቲ ኦፍ ነርሲንግ ኬር ኦፍ ቤቢስ ቺልድረን ኤንድ አዶለሰንት። ይህም ማለት ፔዲያትሪክ ነርስ ኦር ቻይልድ ሄልዝ ነርሲንግ ማለት ሜንሊ ድጋፉ ነው የሚያደርገው ለቤቢዎች ለህጻናቶች ና ለእድሜያቸው ከ18 ዓመት በታች ለሆኑ ሞር ስፔሲፊክ አድርጎ አገልግሎቱን ይሰጣል ማለት ነው። ኤ ነርስ ሁ ስፔሻላይዝድ ኢን ዚስ ኤሪያ ኢዝ ዩዥዋሊ ሪፈርድ ቱ አዝ ኤ ፔዲያትሪክ ነርስ። በዚህ እንክብካቤ ዘርፍ የሚሰራ ደግሞ ፔዲያትሪክ ወይም የህጻናት ተንከባካቢ ወይም የህጻናት ነርስ ይባላል ማለት ነው። ኢት ኢዝ ሜንሊ ዲልስ ዊዝ ሄልዝ ፕሮሞሽን ዲዚዝ ፕሪቨንቴሽን ኤንድ ትሪትመንት።
ይሄኛውም የሚያሳየው ፔዲያትሪክ ነርስ እንዴት ነው ህጻናቶችን መጀመሪያ ላይፍ ስታይላቸውን እንዲያስተካክሉና በሽታ ከመያያዛቸው በፊት የተለያዩ ምክሮችን ለህጻናቶች ያደርጋል። ከዛ በተጨማሪ ደግሞ በቀጣይ እንዴት የተለያዩ በሽታዎችን እንዴት ፕሪቨንት እንደሚያደርጉና ከተጠቁም በኋላ እንዴት በስትክክል ሜዲኬሽን እንሰጣለን ወይም እናክማለን የሚለውን በስትክክል ፔዲያትሪክ ነርስና በፔዲያትሪክስ ስፔሻላይዝድ ያደረጉ ዶክተሮች ይህን የተለየ ትሪትመንት ያደርጋሉ ማለት ነው። ቻይልድ ሄልዝ ኮንሰርንድ ዊዝ ኦል አስፔክት ኦፍ ዌልቢንግ ኦፍ ኢንፋንትስ ቺልድረን ኤንድ አዶለሰንት ኢንክሉዲንግ ዜር ፊዚካል ሜንታል ኤንድ ሳይኮሎጂካል ግሮዝ ኤንድ ዴቨሎፕመንት ኤንድ ዜር ኦፖርቹኒቲ ቱ አቺቭ ፉል ፖቴንሻል አስ አደልት። ፔዲያትሪክ ነርሲንግ ሞር ስፔሲፊክ አድርጎ በሳይኮሎጂ እድገታቸው በፊዚካል እና በፉል ፖቴንሻላቸውን ተጠቅመው ልክ እንደ ሌላ ማህበረሰብ ክፍሎች ፖቴንሻላቸውን እንዲያወጡና በስትክክል እድገታቸውን ለመቆጣጠር ፔዲያትሪክ ነርሲንግ ወሳኝ ሚና ይጫወታሉ ማለት ነው። ይህም ማለት ኦቨርኦል እድገታቸውን ይቆጣጠራሉ ወይም ይከታተላሉ ማለት ነው። ኢት ኦልሶ ዲልስ ዊዝ ዘ ኢንቫይሮንመንታል ኤንድ ሶሻል አስፔክት ዛት ኢንፍሉዌንስ ኢን ቺልድረንስ ኤንድ ዘ ፔዲያትሪክስ። ይህም ማለት ፔዲያትሪክ ነርስ ኢንቫይሮንመንታል ፋክተርና ሶሻል ፋክተራቸውን አሰስ በማድረግ የተለያዩ ድጋፎችን ያደርጋሉ ማለት ነው። ይሄ ደግሞ ዲፊኒሽን ኦፍ ፔዲያትሪክ ነርሲንግ። ይህም ማለት ያው ቅድም እንደዘረዘር ነው ሆኖ ኢት ኢዝ አን አርት ኤንድ ሳይንስ ኦፍ ጊቪንግ ነርስ ኬር ቱ ቺልድረን ፍሮም በርዝ ዝሩ አዶለሰንት ዊዝ ዘ ኢንፌዝ ኦፍ ዘ ፊዚካል ግሮዝ ሜንታል ኢሞሽን ኤንድ ሳይኮሶሻል ዴቨሎፕመንት። ይሄ ማለት ደግሞ ከህጻናቶቸው ከተወለዱ ድረስ እስከ አዶለሰንት እስከሚደርሱ ድረስ የተለያየ እንክብካቤ በማድረግ ሁሉን ኦቨርኦል ሜንታሊቲያቸውንም ኢሞሽናላቸውንም ከሰው ጋር የሚኖራቸውን ግንኙነት በመቆጣጠር በስትክክል እንዲያርጉ ፊዚካልም ምክርም ሊሆን ይችላል፣ ህክምና ኦቨርኦል እንክብካቤ ይደረግላቸዋል ማለት ነው። ጎል ኦፍ ነርሲንግ ኬር ቺልድረን ቤዝድ ኦን ፕራይመሪ ሄልዝ ኬር። ይህ ማለት በፕራይመሪ ሄልዝ ኬር ሲታከሙ የሚያገኙት ጥቅም ወይም ዋና ጎል ምንድን ነው የሚለው ነው። ፕሮሞት ዘ ሄልዚ ማቹሬሽን ኦፍ ዘ ቻይልድ አስ ፊዚካል ኢንቴሌክቹዋል ኤንድ ኢሞሽናል ቢንግ ዊዝን ዘ ኮንቴክስት ኦፍ ሂዝ ፋሚሊ ኤንድ ኮሚዩኒቲ። በአካባቢው ወይም በኮሚዩኒቲው መሰረት አሪፍ የሆነ አስተዳደግ ከማንኛውም ህጻናት እኩል የሆነ አስተዳደግ እንዲኖሩ ያደርጋሉ። ይሄ ማለት ደግሞ ሄልዚውን ፕሮሞት እናደርጋለን ማለት ነው። ይሄ ፕሮሞት እናደርጋለን ማለት በሽታ እንትን ሳይልበት ላይፍ ስታይሉን እንዲያስተካክል ወይም በሽታ ራሱ ላይ እንዳይከሰትበት እናደርጋለን ማለት ነው። በፕራይመሪ ሄልዝ ኬር እንትን ሲል ማለት ነው። የሁለተኛው ደግሞ ፕሮቫይድ ሄልዝ ኬር ፎር ዘ ቻይልድ ሁ ሪኳየር ትሪትመንት ፍሮም ዲዚዝ። ይሄ ማለት ደግሞ በሽታ ከተከሰተበት ትሪት እናደርጋለን ማለት ነው። በሶስተኛ ላይ ደግሞ ዴሊንግ ዊዝ ዘ ቻይልድስ ዲሴቢሊቲ ኦር ሪሃቢሊቴሽን ዊች ሚንስ ማክሲማይዝ ዜር ቻይልድስ ፖቴንሻል ሌቭል ኦፍ ቦዲ ፋንክሽን። ይህም ማለት ዲሴብል ቢሆን ራሱ እንደ ኖርማል ሰዎች ወይም እንደ ኖርማል ልጆች ፉል ፖቴንሻሉን ተጠቅሞ እንደሱ እንዲሆኑ ይደረጋል ማለት ነው፣ በፕራይመሪ ሄልዝ ኬር ሲረዳ ማለት ነው። ይህም ያው በሽታ እንደ ኦቨርኦል ሄልዚያቸውን መጠበቅ ማለት ነው። የመጀመሪያው ፕሮሞት ሲባል ላይፍ ስታይላቸውን ለበሽታ ተጋላጭ እንዳይሆኑ ማድረግ ነው። ሁለተኛው ደግሞ ሲታመሙ ማከም፣ ሶስተኛ ደግሞ ዲሴብል ከሆኑ ደግሞ እንደ ማንኛውም ህጻናት በፉል ፖቴንሻላቸው እንዲሰሩ ወይም ከሌሎች ልጆች ጋር እኩል የሆነ ፖቴንሻል እንዲኖራቸው ይደረጋል ማለት ነው። ይሄም በጤና ተቋም ሲታከሙ በፕራይመሪ ሄልዝ ሴንተር ጎል ነው ማለት ነው። ሆስፒታል ኢንቫይሮንመንት ፎር ሲክ ቺልድረንስ Purpose of hospitalization is to allow necessary clinical assessment, investigation and therapeutic procedure that cannot be done outside hospital። ይህም ማለት ከሆስፒታል ውጪ ምርመራና የተለያየ ፕሮሲጀር መደረግ ማይችለውን ሆስፒታል መተን ነው ፕሮሲጀር የምንሰራው ማለት ነው። for care that would be difficult at home as in service physical and mental disorder። ፊዚካልና ሜንታል ዲስኦርደር ያለባቸውን ቤት ውስጥ አሰስ ማድረግ ማንችለውን ወይም ማከም ማንችለውን ሆስፒታል መተን እናሰራላቸዋለን ወይም እናስታማቸዋለን ማለት ነው። የሶስተኛው ደግሞ ቱ ፕሮቫይድ ኤ ብሬክ ፎር ሬጉላር ሆም ኬር። ከሆም ኬር ወደ ሆስፒታል ስናደርጋቸው ደግሞ የተለያዩ ጥቅሞችን ያገኛሉ ማለት ነው ህጻናት ልጆች። ጀነራል ፕሪንሲፕል ኦፍ ሆስፒታላይዜሽን እንዴት ነው ሆስፒታል ውስጥ ሲገቡ ህጻናቶች ምን ማለት ምን ፕሪንሲፕሉ ምንድነው፣ እንዴት ነው እነሱን በጥሩ ሁኔታ የምናዘጋጃቸው ወይም የምናከማቸው የሚለውን ስናይ ዘ ነርስ ሹድ ቢ ስታብሊሽ ራፖርት ዊዝ ፋሚሊስ። ከፋሚሊ ጋር
መግባባት አለበት ወይም የተሻለ ቴራፒውቲክ ሁኔታ እንዲኖር ከፋሚሊ ጋር መግባባት አለበት ማለት ነው። ፉል ነርሲንግ ዲያግኖሲስ ኤንድ ሂስትሪ እንወስዳለን። ፊዚካል ኤግዛሚኔሽን እንደ ነርሲንግ እንሰራለን ማለት ነው። ቺልድረን ሹድ ቢ አድሚትድ ቱ ፔዲያትሪክ ዋርድ ዊዝ ማዘር ቱ ክሬት ጉድ ፔሸንት ሴንተርድ ኬር። ይህም ማለት ወደ ማንኛውም ዋርድ ህጻናቶች ስንልካቸው ኬር ጊቨራቸው ወይም ከማዘሮቻቸው ጋር ነው መላክ ያለብን ማለት ነው። ሮሚንግ ኢን ኢንካሬጅ ኤክሰፕት ኢን አይሲዩ ከኬር ጊቨሮቻቸው ጋር ሊሆን ይችላል፣ ከእናቶቻቸው ጋር ዊዛውት አይሲዩ ከአይሲዩ ውጪ አንድ ላይ መግባት አለባቸው ማለት ነው። ህክምናውን አሪፍ እንዲሆን ማለት ነው። እሺ አዲኩዌት ፕላይ ኤሪያ ሹድ ቢ አቬይላብል ኢን ፔሸንትስ ሩም ትሪትመንት ኢን ፕሌይ ሩም። አድሚት ወደ ተደረጉበት ዋርድ ሲሄዱ ፕላይ ሩም እንዲኖራቸው ሲኖራቸው ግን የተሻለ ነው ከህክምናቸውን አሪፍ ለማድረግ ማለት ነው። ሴፍ ቤድ ኤሪያ ኢዝ ሜንቴን። ሴፍ ቤድ አካባቢ መኖር አለበት ማለት ነው ለተሻለ ህክምና ማለት ነው። ስትራክቸር ኦፍ ሆስፒታላይዜሽን ኤንድ ቺልድረንስ ሪያክሽን። ሆስፒታል ከገቡ በኋላ ለሰዎች 3 አይነት ሪያክሽን ይሰጣሉ ማለት ነው ህጻናቶች። የመጀመሪያው ፌዝ ኦፍ ፕሮቴስት ነው። ክራይስ ሰርች ፎር ፓረንትስ ዊዝ አይስ አቮይድ ኤንድ ሪጀክትስ ኮንታክት ዊዝ ስትሬንጀርስ ቶድለርስ ቨርባሊ አታክ ዘ ስትሬንጀርስ ፊዚካሊ አታክ አቴምፕት ቱ ስኬፕ። ይህ ማለት ከመጀመሪያ ከኬር ጊቨሮቻቸው ብቻ ጋር ስለሚገናኙ ሆስፒታል ሲገቡ ደግሞ ኢንቫይሮንመንቱ አዲስ ነው የሚሆንባቸው። ፎር ዛት ፐርፐዝ ከሌሎቹ ጋር ቶድለር ከሆኑ ደግሞ ለማምለጥ እንትን ይላሉ፣ በጣም ያለቅሳሉ እና ይሄ ፌዝ ኦፍ ፕሮቴስት ይባላል። የሁለተኛው ፌዝ ደግሞ ሪግረስ ቱ ኤርሊ ቢሄቪየር ኢንአክቲቭ ዊዝድራል ፍሮም አዘርስ። ከቅድሙ ቀነስ ያለ ነው ሪያክሽናቸው፣ ግን ከማንም ጋር አይገናኙም እና ያው ኢሞሽናቸው ለስለስ ያለ ነው፣ ግን ያው ከማንም ጋር መገናኘት አይፈልጉም። የቅድሙ መበጠጡ ምናምን ደግሞ ግን እየቀነሰ ይሄዳል ማለት ነው። The third one is phase of detachment for new forms new but superficial relationship with family and caregivers። ይህ ማለት ሆስፒታል አብሯቸው ከቆየ ሰው ጋር ለምሳሌ ከነርሶቹ ጋር ሊሆን ይችላሉ፣ ከሞግዚቶቻቸው ጋር ሊሆን ይችላል፣ ከተለያዩ ሰዎች ጋር አዲስ አታችመንት ከፈጠሩ በኋላ ለነሱ ብቻ ነው የተለያየ ስማይል ፌስ የሚያሳዩት ማለት ነው። በመቀጠል ደግሞ ኳሊቲ ኦፍ ጉድ ፔዲያትሪክ ነርስ ባህሪያቶችን እናያለን። ዘ ፈርስት ዋን ኢዝ ጉድ ኦር ክሪቲካል ኦብዘርቨር፣ ሆነስት ኤንድ ትሩዝፉል፣ ሲምፓቴቲክ ኤንድ ካይንድ፣ ላቭ ቱ ወርክ ዊዝ ቺልድረንስ፣ ኢንተረስትድ ዊዝ ፋሚሊ ሴንተርድ ኬር፣ ኤብል ቱ ፕሮቫይድ ቲቺንግ ቱ ቺልድረን ኤንድ ዜር ፋሚሊስ። ይህ ማለት ለህጻናቶች ቴራፒውቲክ አገልግሎት በጣም የተመቹ እንዲሆኑ መሆን ያስፈልጋል ማለት ነው። ታማኝ መሆን አለባቸው። የሰዎችን ችግር እንደራሳቸው የሚያዩና ሁሉንም ነገር ተረድተው በአስፈላጊው ሰዓት ህክምናውን ወይም እንክብካቤ መስጠት ይኖርባቸዋል ማለት ነው። ለህጻናቶች ደግሞ የተለየ እንክብካቤና ፍቅር ሊያሳዩ ይገባል። በፋሚሊ ሴንተርድ ኬር ደግሞ ከሌላ ሰው የተሻሉ እንዲሆኑ ይጠበቃሉ ማለት ነው። ህጻናቶችም ይሁን ለፓረንት በተገቢ ሁኔታ ተገቢውን ትምህርት እንዲያስተምሩ ይህም ከነሱ ይጠበቃል ማለት ነው። ይህ ጉድ ኳሊቲ ኦፍ ፔዲያትሪክ ነርስ እንለዋለን ማለት ነው። ዘ ሮል ኦፍ ፔዲያትሪክ ነርስ ምንድን ነው ስራው? ፔዲያትሪክ ነርስ በአንድ ህክምና ማዕከል ውስጥ ስራው ምንድን ነው ብለን ስናይ አሰሲንግ ዘ ቻይልዱን በስትክክል አሰስ እናደርገዋለን እናየዋለን ማለት ነው። ክሬቲንግ ቴራፒውቲክ ሪሌሽንሽፕ ቅድም እንዳልነው ማለት ነው። አድቮኬሲ ዛት ሚንስ ቺልድረን ካኖት አድቮኬት ፎር ዘምዘልፍስ ራሳቸውን ማለት የሆነ የተለያየ ፕሮሲጀር ሲሰራ እነሱን ባላማከለ መልኩ ከተሰራላቸው መከራከር ስለማይችሉ እንት ማለት ለነሱ መከራከር ያስፈልጋል ማለት ነው። በመቀጠል ደግሞ ቲቺንግ ካውንስሊንግ ሮል ኤንድ ፋሲሊቴተር። ይሄ ደግሞ ከጉድ ፔዲያትሪክ ነርስ የሚጠበቅና ሆስፒታል ከገቡ በኋላ ደግሞ ፔዲያትሪክ ነርሶች ምን ማድረግ እንዳለባቸው የተሻለ እንትን ማለት አለባቸው ማለት ነው። አሰሲንግ ዘ ቻይልድ ይሄ ማለት ትሪያጅ ላይ ሲገቡ ህጻናት በ3 ቦታ ላይ አድሚት ማድረግ እንዳለብን ነው። የመጀመሪያው ቺልድረን ዊዝ ኢመርጀንሲ ሳይንስ ሁ ሪኳየር ኢሚዲየት ትሪትመንት። እዚህ ጋር ደግሞ ወደ ኢመርጀንሲ ሳይን ካሳየ ከህጻናቶች ትሪያጅ ላይ መጥተው እንደዚህ አይነት ባህሪ ካሳዩ ኢሚዲየት ትሪትመንት ነው የሚያስፈልጋቸው ማለት ነው። ይህም ማለት ኦብስትራክትድ ኦር አብሰንት ብሪዝ ሲተነፍሱ ምንም የብሪዚንግ አለማየት፣ ሰቨር ሪስፓራቶሪ ዲስትረስ ማለት ለመተንፈስ ሲጨናነቁ ወይም ኤሪያቸው ብሎክ ሲሆን ማለት ነው። ጀነራል ሲያኖሲስ ይሄ ማለት ደግሞ ሃይፖክሲያ ሲሆን ነው። ያው
እንዴት ነው ሴንትራል ሲያኖስ የሚባለው ሊፓቸው ማለት ከንፈራቸው ላይ አካባቢ ሰማያዊ ሲሆን ማለት ነው። ኤንድ ሳይን ኦፍ ሾክ ሚንስ የደም ዝውውራቸው ሎ ሆኖ ኤክስትሬሚቲያቸው ቀዝቃዛ ሲሆን፣ ካፒላሪ ሪፊል ታይም ደግሞ ከ3 ሰከንድ በላይ ሲሆን ማለት ነው። በህጻናቶች ላይ ካፒላሪ ሪፊል የሚናየው እጃቸውን ነካ አድርገን እጃቸውን ጣታቸውን ሳይሆን እዚህ መዳፋቸውን ወይም እዚህ ልባቸው ጋር ደረታቸው ጋር ያዝ አድርገን እንትን ለቀቅ ስናደርገው ቶሎ ማይመለስ ከሆነ ወይም ነጭ የሚሆን ከሆነ እሱ ካፒላሪ ሪፊል ከ3 ሰከንድ በላይ ከሆነ ካፒላሪ ሪፊላቸውን በእሱ አሰስ ማድረግ እንችላለን። ለአዋቂዎች ደግሞ ጥፍራቸው ላይ ነካ አድርገን ስንለቀው ከ3 ሰከንድ በላይ ከሆነ ካፒላሪ ሪፊላቸው ሃይፖክሲያ ሆነዋል ማለት ነው። ወይም ደም ዝውውራቸው ሰርኩሌሽናቸው በስተክል እንትን እያለ አይደለም ማለት ነው። ሃይ ሃርት ሬት ዊዝ ዊክ ፐልስ ኤንድ ሎ ኦር ኢሜጀረብል ብለድ ፕሬሸር ይሄኛው ያው ከሰርኩሌሽን ጋር ወይም ከሳይን ኦፍ ሾክ ጋር። በቀጣይ ያለው ደግሞ ኮማ ነው። ይሄኛው ደግሞ ሌቭል ኦፍ ኮንሽስነሳቸው ሲወርድ ነው። የሌላው ደግሞ ኮንቨልሽን ሳይን ኦፍ ሰቨር ዲሃይድሬሽን ነው። ዲሃይድሬሽን ደግሞ ያው የፍሉድ መጠናቸው ሲወርድ ማለት ነው። ይሄ ሁሉ ኢመርጀንሲ ሳይን ነው። ስለዚህ ኢሚዲየት ትሪትመንት ነው የሚያስፈልጋቸው ማለት ነው። የሁለተኛው ደግሞ ፕራዮሪቲ ሳይን ነው። ዘ ችልድረንስ ዊዝ ሳይን ኦፍ ዛት ኢንዲኬትስ ኢሚዲየት ኒድ ፎር አሰስመንት ኤንድ ትሪትመንት። ይሄ ደግሞ ከቅድሙ ከኢመርጀንሲው ማለት አድሚት ሲደረጉ ከኢመርጀንሲ ሳይን ውጭ ካሳዩ ፕራዮሪቲ ሳይን ይባላል። ይሄኛውም ደግሞ በምን ይገለጻል? በስሪ ቲፒ አር ሞብ በሚለው ምጻረ ቃል ወይም በአጭር ወርድ እንገልጿለን። ይህም ማለት ይህን ካሳዩ ፕራዮሪቲ ሳይን ይባላል። ይሄኛውም ቲን ኢንፋንትስ ቴምፕሬቸራቸው በጣም ቬሪ ሆት ከሆነና ቬሪ ኮልድ ከሆነ ፕራዮሪቲ ሳይን እንላለን። ትራውማ ኦር አዘር አርጀንት ሰርጂካል ኮንዲሽን ካለባቸው፣ ፓለር ግርጥት ካሉ ማለት ነው፣ የፖይዝኒንግ ሂስትሪ ካለባቸው፣ ካመማቸው፣ በፔን ሰቨር ፔን ካለባቸው፣ ሪስፓራቶሪ ዲስትረስ፣ ረስትለስነስ፣ ኮንቲኒየስ ኢሪቴብል ኦር ሌታርጂክ። የኛው ደግሞ ፍዝዝ የሚሉ ከሆነ አንዴ ነቃ አንዴ ትኝት የሚል ከሆነ ሌታርጂክ ይባላል። ኢሪቴብል ደግሞ ከኖርማል ባህሪያቸው ኢሪቴት የሚያደርጋቸው ከሆነ፣ አርጀንት ደግሞ ሪፈር ተጽፎላቸው የሚመጡ ከሆነ፣ ማልኒትሬሽን ካለባቸው፣ ኢዴማ ካለባቸው፣ የበርን ኢንጁሪ ካለባቸው እነዚህ ፕራዮሪቲ ሳይን ይባላሉ ማለት ነው። ከዚህ ውጭ ያሉት ደግሞ ነን አርጀንት ኬዝ ይባላሉ። በማንኛውም ጊዜ የሚመጡት ከሁለቱ ከኢመርጀንሲ እና ከፕራዮሪቲ ሳይን ውጭ ያሉት ደግሞ ነን አርጀንት ኬዝ ይባላሉ። ፕሪንሲፕል ኦፍ ፕሪ ኤንድ ፖስት ኦፕሬቲቭ ኬር ኦፍ ኢንፋንትስ ኤንድ ቺልድረንስ ከሰርጀሪ በፊትና ከሰርጀሪ በኋላ ሊደረግላቸው የሚገባቸው ጥንቃቄ ለኢንፋንቶች ምንድን ነው የሚባለውን ሲናይ የመጀመሪያው ፕሪ ኦፕሬቲቭ ኬሩ ፔሸንት ኤዱኬሽን ኢዝ ዳይሬክተር ቱ ፓረንትስ ዌን ዘ ቻይልድ ኢዝ ቱ ያንግ ቱ አንደርስታንድ አወር ቲቺንግ። ይህም ማለት ነገሮችን በምናስረዳበት ሰዓት ሊረዱ የሚችሉ ከሆኑ ህጻናቶቹ እነሱ እናስረዳቸዋለን። እነሱ ደግሞ ሊረዱ ለማይችሉ ከሆነ ለፓረንት በስትክክልና በተገቢ ሁኔታ እናስረዳቸዋለን። የምናስረዳባቸውም ከምናስረዳቸውም ጥቂቶቹ መካከል እንዴት ነው ለምንድን ነው ኤንፒኦ ወይም በአፋቸው ምግብ ከሰርጀሪ በፊት እንዳይረጉ ምናረገው የሚለውን እሱን ገለጻ እናደርግላቸዋለን። አንስቴጆ የሚያመጣውን ኢፌክት ደግሞ ቀድመን እንነግራቸዋለን። ማለት ያው ፓረንቶቹም ይሁኑ ቻይልዶቹ እንዳይደነግጡ ማለት ነው። ከአንስቴጃ ከተደረገላቸው በኋላ ላይ የሚመጡት ኮንሲኩዌንሶች ማለት ነው። አባውት ድሬኔጅ ቲዩብ አፍተር ሰርጀሪ ከሰርጀሪው በኋላ ድሬኔጅ ቲዩብ ስለሚደረግላቸው ስለሱም ያው ገለጻ እናደርግላቸዋለን ማለት ነው። ፔንም እንዳለ ያው መጀመሪያ እነግራቸዋለን ማለት ነው። ይሄ ሁሉ ኮንሲኩዌንሱን በትንሽ ፔን እንዲያልፉት እንድናደርግ ነው ማለት ሳይኮሎጂ ትራውማውን ለመቀነስ ነው ማለት ነው። ፕራክቲስ ኦፍ ካፍ ኤንድ ዲፕ ብሪዚንግ ዘ ቻይልድስ ኒድ ቱ አንደርስታንድ ሰቨራል ፒፕል ዊል ሄልፕ ሂም ቢፎር ዲዩሪንግ ኤንድ አፍተር ሰርጀሪ። ይሄ ሁሉ ሳይኮሎጂያቸውን ለመጠበቅ የምናደርገው እንክብካቤ ወይም ድጋፍ ነው። ቺልድረን ሹድ ቢ ቶልድ ዌር ዜር ፓረንትስ ዊል ቢ ዲዩሪንግ ሰርጀሪ። ከሰርጀሪው በፊትም ሰርጀሪ ላይም ከሰርጀሪ በኋላም ከቤተሰቦቻችሁ ጋር ናችሁ ብለን እናሳመናቸዋለን ወይም እነግራቸዋለን ማለት ነው። በመቀጠል ደግሞ ስኪን ኬር ፕሪፓሬሽን ኦፍ ጋስትሮኢንተስታይናል ኤንድ ዩሪናሪ ትራክ። ይህን ደግሞ ለምንድን ነው ከሰርጀሪ በፊት
ከ4 ሰዓት እስከ 12 ሰዓት ለሚሆን ጊዜ የተለያዩ ምግቦችን በአፋቸው እንዳይወስዱ የሚደረገው ይሄ ሁሉ ገለጻ እናደርግላቸዋለን። ከዛ ደግሞ ፕሮሲጀር የሚሰራላቸውን ፕሮሲጀሮችንም እነግራቸዋለን። ካቴተራይዜሽንም ኢኔማም ሊሆን ይችላል። ይሄ ሁሉ ገለጻ እናደርግላቸዋለን ማለት ነው። ፕሮቴክቲቭ ሜዲኬሽን ኦር ፕሪ ኦፕሬቲቭ ፕሮቴክት የሚያደርጓቸው ማለት ነው። ይህም ማለት ሴዴቲቭ አድሚኒስተርድ 2 hours ቢፎር ሴዴቲቭ የሚባለው እንዲተኙ የሚያደርጋቸው ወይም በፕሮሲጀር ሰዓት እንዳያስታውሱ የሚያደርግልን መድኃኒቶች ናቸው። እነዚህ እነ ኦፖይድ እነ ቤንዞዲያሴፒን እና አጠቃላይ እነዚህ እንዳለ ሴዴቲቭ ናቸው። ኤንድ አናልጄሲክስ አትሮፒን ሚክስቸር ኢዝ አድሚኒስተርድ ኢሚዲየትሊ ቢፎር ዘ ፔሸንት ስሊፕ ፎር ኦፕሬቲንግ ሩም። ይህም ማለት እና አትሮፊኖች ሴክሬሽን ያስወግዱልናል በሰርጀሪ ጊዜ ማለት ነው። ይህ ሁሉ ስለነዚህ አጠቃላይ ገለጻ እናደርግላቸዋለን ማለት ነው። ፖስት ኦፕሬቲቭ ኬር ደግሞ እናደርግላቸዋለን ማለት ነው። ይህኛውም ደግሞ ኢሚዲየት ኬር እናደርግላቸዋለን። ኢሚዲየት ኬር ከሰርጀሪው በኋላ ደግሞ ኤርዌያቸውን ሜንቴን እናደርግላቸዋለን። ጀነራል ኮንዲሽናቸውን እና ቫይታል ሳይናቸውንም በየጊዜው በየሰዓቱ በየ30 ደቂቃም ሊሆን ይችላል በየ15 ደቂቃም ሊሆን ይችላል ሜንቴን እናደርግላቸዋለን። ኦብዘርቬሽን ኦፍ ድሬኔጅ ቲዩብን እያየን የሚያስፈልጋቸውን እንክብካቤ እናደርግላቸዋለን ማለት ነው። ሞኒተሪንግ ኦፍ ፖቴንሻል ፍሉድ ሎስ ካለባቸው ሜንቴናንስ ፍሉድ እንሰጣቸዋለን ማለት ነው። ከሪከቨሪ በኋላ ደግሞ ከአነስቴዥያ ከነቁ በኋላ ደግሞ ቫይታል ሳይናቸውን እናያቸዋለን። ምን መብላት ምን መጠጣት እንዳለባቸው አጠቃላይ ሁኔታቸውን አድቫይስ እናደርግላቸዋለን። ከፕሪቨንቴሽን ኦፍ ኢንፌክሽን ፕሮቫይድ ኢሞሽናል ኤንድ ሳይኮሎጂካል ሰፖርት ኦፊሰር ቻይልድ ሜጀር ኦፍ ኮምፎርታቸውን እንጠብቅላቸዋለን። ሳይኮሎጂቸውና ኢሞሽናቸውንም በሚጠብቅ መልኩ ፕሮሲጀር እንሰራላቸዋለን ማለት ነው። ከዲሃይድሬሽን ማለት ፍሉድ ካስፈለጋቸው ፍሉድ እንሰጣለን ማለት ነው። ከኢንፌክሽን የሚጠበቁበትን ሆስፒታል ውስጥ ካሉም ደግሞ እንዴት መጠበቅ እንዳለባቸው ለቤተሰቦቻቸውም ለእነሱም እንነግራቸዋለን ማለት ነው። ቫይታል ሳይናቸውንም ደግሞ በየጊዜው በየሰዓቱ እናያለን ማለት ነው። ቼንጅ ዘ ቻይልድስ ፖዚሽን ኤቭሪ 2 up to 3 hours ፖዚሽናቸውን በየ2 ሰዓቱ ወይም በየ3 ሰዓት ልዩነቱ አስተሳርገን እንቀይርላቸዋለን ማለት ነው። ቼክ ኤኒ ስፔሻል ፕሮሲጀር ቱ ቢ ኮንቲኒድ አት ሆም በቤት ውስጥ ፕሮሲጀር የሚሰራላቸው ካለ በስትክክል ለቤተሰባቸው ወይም ለፋሚሊያቸው እንመክራቸዋለን ማለት ነው። ኦቨርቪው ኦፍ ኢኒሻል ሂስትሪ እንዴት ነው ወደ ሆስፒታል ሲመጡ ሂስትሪ የምንወስደው የሚለውን ፐርሰናል ዲቴል። የኛው ደግሞ ያው የዲሞግራፊክ ዳታ እንወስዳለን። ቺፍ ኮምፕሌት ሂስትሪ ኦፍ ፕሬዘንት ኢልነስ ፓስት ሜዲካል ኢልነስ ፕሪናታል ሂስትሪ ይህ ሁሉ እንዳለ እንወስዳለን ማለት ነው።